ሰላም በያላችሁበት ሰላማችሁ ብዝት ይበል። ነስሩ ሙክታር ነኝ። በውጭም በአገር ውስጥ የምትኖሩ ውድ የሀገራችን ልጆች እነ ወልቂጤ ክትፎዎቹ ካሬሳዊም የሚያዘጋጁት የበጎ አድራጎት ስራ ላይ አንድ እህታችን ከሩቅ ሆና መልእክት ለነሱ እንዳደርስላት በነገረችኝ መሰረት ፈነሁም በሰው ይሰሬ ወይም የቤት ስሟ ደግሞ ፈነሁም በሰው ይሰሬ የፔጅዋ ወይም ደግሞ የድርጅቷ ስም ነው። እሷ ደግሞ የቤት ስሟ ሰሚራ ትባላለች። ከሩቅ ሆና ለነዚህ ልጆች እነዚህ ቅን ልብ ላላቸው በጎ ስራ ለሚሰሩ ወጣቶች እኔም ከሩቅም ሆኜ ባሉበት ባንተ በኩል መልእክት አደርስልኝ ብላ 14 ደርዘን ደብተር ወላጅ አልባ ህፃናት ለሆኑና ወላጅ ኖሯቸው ደግሞ በአገር ቤት ውስጥ ደብተርና እስክሪፕቶ ገዝተው ትምህርት ቤት መላክ ለማይችሉ ወላጆች ለነዛ እንዲያደርሱላት ለነዚህ ወጣቶች በጎ ስራ የሚሰሩ ናቸው። አድዋር ካሬ ሳዊም ለነሱ አደርስልኝ ባልሽኝ መሰረት ይሄው አድርሼልሻለሁና ፈነሁም በሰው ይሰሬ ማለት በጉራጌነቷ በማንነቷ ማትደራደር ሁሌም ስለ ጉራጌ ቋንቋ ባህል ታሪክ የምትጽፍ 24 ሰዓት ሳታክት የምትሰራ ልጅ ናትና ባለሽበት አላህ ሰላም ጤና ላንቺ ይሁን አድርሰናል። ሌሎቻችሁም ደግሞ በአገርም በውጭም የምትኖሩ እንደዚህ ይህ በጎ ስራ አይታችሁ እናንተም የሰሚራን ወይም ፈነሁም በሰው ይሰሬ የሷን ፈለግ እንድትከተሉ አደራ እንላለን። እናመሰግናለን። እንወድሻለን። ታዲያ የምትሉት ነገር ያደርሰው እና ሰሚራ ባለሽበት ሰላምሽ ይብዛ። እግዚአብሔር ደግሞ የበለጠ ነገር ሰጥቶሽ ከዚህ የተሻለ ነገር የምታደርግበት ጊዜ እግዚአብሔር አብቃሽ። ተቀብለናል። በወንድማችን በኩል አንቺም ሰላም በፍቅር በሰላም ለሀገርሽ ያብቃሽ። እናመሰግናለን። ባዘዝሽው መሰረት ተቀብለናል። እኛም ደግሞ ወስደን እዛ ባለው ነገር አስረክበን እናግርሻለን። እናመሰግናለን። ታዲያ እሺ ሰላም እንዴት ነሽ ሰሚራ? ማለት ሌላ አንቺ ቃላት የለኝም። በጣም እናመሰግናለን ማለት ነው። ባወራነው መሰረት በውስጥ ብዙ ጊዜ እናወራለን እና አንቺና ሰሞኑን ደግሞ በነገርሽኝ መሰረት እንደዚህ እኔም አግዛችኋለሁ በጎናችሁ ነኝ ባልሽኝ መሰረት በሰው በኩል ይደርሳል ብለሽኛል። ያው ዛሬ 14 ደርዘን ተረክቤያለሁኝ። ለአንቺ ቃላት የለኝም። ታውቂያለሽ እና አንቺ የምናወራው ነገርና አንቺም ደግሞ የሰጠሽን አደራ ቦታው ላይ ወስደን በእናት በአባቶቻችን አስመርቀን ምርቃቱ ደግሞ እንደሚደርሳችሁ እናምናለን። ሌሎቻችሁ ደግሞ በውጭ ሀገር ሆናችሁ ላላችሁ ቃል የገባችሁ በጣም ብዙ ሰዎች አላችሁ። እናንተም እንደ ሰሚራ ወይም ፈነሁም በሰው ይሰሬ የፌስቡክ ስሟ እንደሷ ቃላችሁ መሰረት ቃላት እንድታከብሩ ጥሪያችን በዚህ አጋጣሚ እናቀርባለን። በጣም ሰሚራ ቀጥይበት። ሁላችሁ ቻሌንጅ ተቀላቀሉ። ሁላችሁ እናመሰግናለን። እንወዳችኋለን።